እንደውም ሳመኝ እንድትስመኝ ፈልጋለሁ። የኔ ይደባል በማርገዜ ግን ደስተኛ ነህ? ምን እያልሽ ነው? አንቺ ግን በጣም ያበዛሻል መሰለሽም። ቆይ ግን ምንድነው ችግርሽ ከኔ? ቤዛ አልሰማሽኝም? አልገላመጥኩሽም እኮ አልኩሽ። እንግዲህ እኔም ደግሞ እስከዛሬ ድረስ ያደረግሻትን በሙሉ ደጋሽ ይላል። በቃ እኔ እንደሌሎቹ ሴቶች ማታ አብረን እንድንወጣና እንድታዝናናኝ እፈልጋለሁ። ቻው። እንዴ በጠዋት ከየት ነው? ምንድነው የማደርገው? ከዚህ በላይ አልጨምርም። ትናገሪ እንደሆነ ተናገሪ። አይ የምትይ ከሆነ ደግሞ አጠናገርሻለሁ። ከፈለግሽ ማስወረድ ትችያለሽ። ቤቴን ለቀሽ ልውጭ። ምን ችግር ውስጥ ነው የከተትሽ? ኧረ ጭራሽ ሶፋ ላይ ማለት ነው። ቁጭ በይ ቁጭ በይ። ቆይ አንቺ ያምሻል እንዴ? ጤነኛ አይደለሽም? ስማማ የኔ ፍቅር መቼ ነው ግን እንደ ጓደኛ ማለቴ እንደ ፍቅረኛ የምትጋብዘኝ? አየር ስለሌለ ነው እንጂ ሁሌ ብጋብዝሽ ደስ ይለኛል። ስለ ብሩ አታስብ፣ እኔ እሰጥሃለሁ አልኩ አይደል እንዴ? ሁሌ አንቺን ማስቸገር እኮ ደስ ስለማይል ነው። ደግሞ በኋላ ለምዱብኝ። ወይ አቤል በእናትህ አትቀልድ። እኔ እኮ የምሬን ነው። በቃ እኔ እንደሌሎቹ ሴቶች ማታ አብረን እንድንወጣና እንድታዝናናኝ እፈልጋለሁ። እንዴ እንደዛ ይሻላል? አዎ እንደውም ከዚህ በኋላ አልጠይቅም። ከዚህ በኋላ የማትጋብዘኝና የማታዝናናኝ ከሆነ ሌላ ሰው ነው የምጠብሰው። እንዴ ቤዛ ምን ማለትሽ ነው? ፍቅራችንስ ገደል ልከችው ነው? ነገርኩህ እኮ በቃ ከዚህ በኋላ መደጋገም የለብኝም። ቆይ ለምንድን ነው አይኔን አይተህ የማትረዳኝ? እቺ ልጅ ምን ያስፈልጋታል? እቺ ልጅ ምን ትፈልጋለች? ቆይ ለምንድን ነው እያንዳንዱን ነገር ልትረዳኝ ፈቃደኛ ያልሆንከው? አንተ እድሜ ልክን ወክ ከማድረግ ውጭ ምንም የምታውቀው ነገር የለም። ቢበዛ ቺፕስ ብጋብዘኝ ነው፣ እሱንም በአመት አንዴ። ቆይ ምንድን ነው ሀሳብክ? ቤዛ ፍቅራችን እኮ ከማንም ይበልጣል። ደግሞ ከሰው ጋር መፎካከር ምን ያደርግልሽ? ኡፍ በአሁኑ ሰዓት በጣም የሰለቸኝ ነገር ቢኖር ያንተ የሞቲቬሽን ንግግር ነው። ቆይ ምንድን ነው ሀሳብክ? ሴት ነኝ፣ ቆንጆ ነኝ፣ ስንት ነገር ያስፈልገኛል። እኔ የምፈልገውን ነገር ማሟላት የማትችል ከሆነ ደግሞ ትቼ ነው የምሄደው። ቤዛ እንደዚህ አለባበስ ለብሰሽ እንደዚህ ስታወሪ ቆይ እንደዚህ ሆነሽ ቤትስ ቢሰሙ ቆይ ምን ይሉሻል? ነገርኩህ፣ ስለኔ ማንም ሰው አይመለከተውም። ካሁን በኋላ እያንዳንዱ ነገር የሚሆነው በእኔ ፍላጎትና በእኔ እቅድ ብቻ ነው። እሺ በቃ ድምፅሽ ቀንሽ። አለመታለች። ማንሽ ደግሞ አለ? እናትሽ ነች። እኔ እናት የለኝም። ኧረ ቤዛ ዝም በይ እንዳትሰማሽ። ትስማ። ብትሰማስ ምን ታመጣለች? እኔ ሳሎን እሷ እኮ ናት ጥገኛ የሆናችሁ። ያው ቤታችን ገብታ እንደ መሽገር ተጣብቃብናለች። እሺ አሁን ግን እንዴት ነሽ? አንቺ ደህና ነሽ? አንተ ቆይ ምንድነው የሚያስፈራ? ምንድነው እንደዚህ የሚያርበተብትህ? እንደውም ሳመኝ እንድትስመኝ እፈልጋለሁ። የት ሄደሽ ነው በጠዋት? እድር ልከፍል እኮ ሂጄ ነው። ያልተከፈለ ነገር ስለነበረ እሱን እኮ ላስተካክል ብዬ ነው። ታዲያ ለምን ቤዝን አትልኪያትም? አንቺ እኮ ማረፊያሽ ሰዓት ነው አሁን። ችግር የለውም ማለት ግዴታዬ እኮ ነው። ስንት ዓመት ከቆየበት እድር ደግሞ መውጣት የለብንም። የኔ ይደባል በማርገዜ ግን ደስተኛ ነህ? ምን እያልሽ ነው? ደስታ ብቻ አይደለም፣ ፈጣሪ ምን ያህል እንደሚወደኝ ባንቺ እኮ ነው ያየሁት። በዛ ላይ ቤቱን በበረከት ልትሞዩ ነው። የተባረከች ልጅ፣ የተባረከ ትዳር፣ በዛ ላይ ደግሞ የተባረከ ልጅ ልትጨምርልኝ ነው። ቤቱን በበረከት ልትሞዩ ነው። የኔ ይደባል ከልብ ደስ ስላለ በጣም ደስ ብሎኝ። ደግሞ እኮ ገና በጣም ብዙ ጊዜያቶች አሉ የምናሳልፍበት። ለቤዚ ግን እንዴት አድርገን ነው የምንነግራት? ደስ ባለሽ ጊዜ ነው። እሷም ምን ያህል ደስ እንደሚላት ሳስብ ልነግርሽ አልችልም። እኔ ምኞቴ እሱ ነው። ስሚ፣ እኔ አሁን አንቺ ስትወልጂ አንድ ሀሳብ አለ። የእኛ መኝታ ቤት ጠበብ ስለሚል የቤዛ ቤት ሰፋ ስለሚል አንቺ እዛ ቤት አድስልሽና ደስ ብሎሽ እንድትሆኚ አረግልሻለሁ። ልጃችንም እዛ መወለድ አለበት። አይ እኔ እዚሁ ይሻለኛል። በኋላ ደግሞ ቤዛን ቢከፋትስ? ቤዛን የሚከፋት? አረ በፍጹም የእኔ ልጅ እንደዛ አታስብም። ስሚ፣ ለፍቼ በደንብ ነው ያሳደግኳት። ልጄ ደግነትንም መስጠትንም በደንብ ነው ያስተማርኳት። አይደለም ለአንቺ ለማንም ሰው ደግነች። ይልቁን አዲሱ ልጄ ስመጣ ትኩረት ልጄ ላይ እንዳይሆን ነው ሐሳቤ። አዲሱ ቤትማ ግድ ነው
ልጄ ጠባ ቤትማ አይሆንም። እቃ ወጥቶ ተጸዳድቶ ታድሶ እዛ ነው የምትሆኝ። በቃ ችግር የለውም። እሺ ሲደርስ እንማከርበታለን። ሄሎ ሂሉ፣ እንዴት ነሽ? አለሁልሽ። ቆይ ምን ሆነሽ ነው የጠፋሽው? እና መች ነው የምንገናኘው? እሺ የእኔ ቆንጆ በቃ ደውዪልኝ። እሺ በቃ ያ አለማየሁ እሱንም አሞታል። ዛሬ እሱ ጋር ነው የሚሄደው። በዛው ስራ ደርሼ እመጣለሁ። በቃ እሺ እንዳያርፍድ። እሺ ቻው። ቻው። እንዴ በጠዋት ከየት ነው? አባዬ መጽሐፍ ለማቀበልኩ ጓደኛዬ ጋር ወጥቼ ነበር። ማለት ትምህርት የለም እንዴ? እረፍት ላይ እኮ ነው። አንድ ሳምንት ሆኖናል። ወይ እኔ ደግሞ ስራ ብዬ ረስት አድርጌው ነው። ይቅርታ። ችግር የለውም አባዬ። ተቀየምሽ እንዴ ልጄ? ኧረ ለምን እቀየምሃለሁ? አንዳንድ ጊዜ ግን ብቸኝነት ሲሰማኝ በጣም ይከፋኛል። እኔ አንተን ፈልጌ ስመጣ እንደ በፊቱ አታዋራኝም። ከስራም ስትመለስ ደግሞ ከአለም ጋር ነው ጊዜ የምታሳልፈው እና በቃ የሚያወራኝ ሰው ሳጣ በጣም ይከፋኛል። የምን ማልቀሰ መጣሽ እንዴ? አይክፋሽ። በቃ አባዬ ችግር የለውም። እንደምወድ ግን አትርሳሽ አባ። በቃ ልጅ አይክፋሽ እሺ። ከዚህ በኋላ ጊዜ ሰጥሻለሁ እሺ። ምንም ክፍት አይበልሽ እሺ። እቺ እባብ አባቴን እንጠቀችኝ አይደል እንዴ? አባዬ እኮ ድሮ በጣም ነበር የሚወደኝ። ስለኔ እያንዳንዱን ነገር ያውቃል። ሲምል እንኳን እኮ በእኔ ነበር የሚምለው። እቺማ ትራው አሁንማ ጭራሽ ብሎ አንድ ሳምንት ቤት ውስጥ ቁጭ ብዬ የት እንደነበርኩ እንኳን እኮ አያውቅም። ውሎዬን እንኳን እኮ አያውቅም ማለት ነው። ልማር አልማር፣ ደህና ልሁን አልሁን ምንም የሚያውቀው ነገር የለም። ቆይ አባዬ ለምንድን ነው በእኔ ላይ እንደዚህ የጨከነው? ወይኔ ቤዛ የማንም መጫወቻ ትሆኚ? ማንም ሰው ረሳሽ ማለት ነው? ሰላም አልገባኝም። ለምንድን ነው እንደዛ ስገላምጭኝ የነበረው? በሰላም ነው ግን? ኧረ አልገላመጥኩሽም። አንቺ ግን በጣም ያበዛሽው አልመሰለሽም? ቆይ ግን ምንድን ነው ችግርሽ ከኔ? ቤዛ አልሰማሽኝም? አልገላመጥኩሽም እኮ አልኩሽ። ግን እንደዚህ ተገላልጠሽ በር ላይ መቆም ከጎረምሳ ጋር ተገቢ ነው ብለሽ ታስቢያለሽ? ሲጀመር አንቺ ስለኔ የሚያገባሽ ብገላለጥ ባልገላለጥ አንቺን ይመለከትሻል? ለምን የራስሽን ኑሮ አርፈሽ አትኖሪም? ትንሽ ፊት ሲሰጥሽ አናቴ ላይ ፊት ጣልሽ አልመሰለሽም? መስመርሽን ባታልፊ ጥሩ ነው። እሺ ወረኛ። ቆይ ለምን መከራችሁ? ለምን ተናገራችሁኝ ነው? የሚጠቅምሽን ነገር እኮ ነው የምነግርሽ። አሁን እንደዚህ ሆነሽ አባትሽ ቢያይሽ ወይ ቢሰማ ምን ሊፈጠር እንደሚችል አስበሽው? አንቺ እኮ ሕፃን ልጅ አይደለሽም፣ ትልቅ ልጅ እኮ ነሽ። ስሚ አንድ ነገር ልንገርሽ፣ አንቺን ከዚህ ቤት መንቅሬ ካላስወጣሁሽ እኔ ቤዛ አይደለሁ። እኔ እኮ በጣም ነው የምትገርሚው። ሁሌ ከዚህ ቤት ካላስወጣሁሽ እያልሽ ትዝቻለሽ። ቆይ ምንድን ነው ችግርሽ ከኔ ጋር? እኔ አባትሽን በጣም ነው የምወደው፣ በጣም ነው የማፈቅረው። ብዙ ነገሮችን ስትናገሪኝ ችዬ የማልፈው ለእሱ ብዬ ነው። ይህን እንድታቂ እሺ እባክሽ። ልትመችኝ የሚያምርሻል። ለነገሩ አንቺ ምን ታረጊ? አባቴ ነው የማታውቂውን ክብር ሰጥቶሽ እንደዚህ ፊት ያደረገሽ። እኔ እንግዲህ እንደ እናትም እንደ ቤተሰብም ይጠቅምሻል ብዬ ያሰብኩትን ምክር ነው የነገርኩሽ። ከዚህ በተረፈ ግን ምርጫው ያንቺ ነው። ምንድን ነው ግን በጣም ያንቺ መበጣጠስ የበዛ አልመሰለሽም? ቦታሽን በጣም እየረሳሽ ያለሽ ይመስለኛል። ስለ እኔ ቦታና ደረጃ አንቺን አይመለከትሽ። ቢገባሽ ዝቅ ብሎ መስራት ትልቅነት ነው፣ ውርደት አይደለም። እሺ አንቺ ደግሞ ገና ልጅ ነሽ፣ ወደፊት የምታድጊ ነሽ። የሰውን ስራ ማጣጣል ተገቢ አይደለም። እሺ ምን ላይ ገና እንደምትወርቂ ራሱ ስለማታውቂው የሰውን ደረጃ ዝቅ አድርገሽ ባታይ መልካም ይመስለኛል። ዝም በይ እባክሽ ወሬኛ። የሚጠቅምሽን እነግርሻለሁ። ምርጫ አንቺ ነው። ከዚህ በኋላ የምትፈልጊውን ነገር ማድረግ ትችያለሽ። እንጂ ኧረ ምናናቅ ጭራሽ እኔ እንደዚህ ትናገረኛለች። እቺ ምናምንቴ ውሻ ማሰግታለሁ። ማይራባ እኔ እኮ የዚህ ቤት ንግስት ነኝ። አንድ ሰው ቀና ብሎ ነው ማለት ይችላል። ብርቄ፣ አንቺ ብርቄ! እቺ ደግሞ ችግር አለባት። ብርቄ! እንዴት አደርሽ? ደህና ነኝ።
ምን ነው ዛሬ ደግሞ ሳቅሳቃለሽ? እኔ በዚህ ጮማ የሆነ ወሬ ይልሻለሁ። እሺ ምንድን ነው? ዝም ብዬም አልነግርሽ። ባለፈ ቃል የገባሽልኝ ብር ስጭኝና እነግርሻለሁ። ስሚ፣ በየጊዜው ገንዘቤን የምገፈግፈው እኮ ደህና ወሬ ይዘሽ ልትመጪ ነው። አንቺ ግን አልፎልሽ አንድ ቀን እንኳን ደህና ወሬ ይዘሽ መጥተሽ አታውቂም። ወይ ቤዛዬ እመኚኝ፣ በእኔ ጠቢ የዛሬው ጮማ ነው። ብርቄ በደንብ አድርገሽ ስሚ። አሁን የምትነግሪኝ ወሬ ደህና ወሬ ካልሆነ እስከ ዛሬ ቆጥሬ የሰጠሁሽን ገንዘብ ቆጥሬ ነው የምቀበልሽ። ሰማሽኝ? ታምረኛ ወሬ ነው። እንደ ዛሬ አሁን ዛሬ እንደምነግርሽ አይነት ትልቅ ምስጢር ሰምተሽ አታውቂም። ሰምተሽ አታውቂ። ሰበር ዜና በይው። በሁለት መቶማ አያዋጣም። ይበቃሻል። ጨምሪበት። ከዚህ በላይ አልጨምርም። ትናገሪ እንደሆነ ተናገሪ። አይ የምትይ ከሆነ ደግሞ አጠናገርሻለሁ። አንቺ ወሬውን ስትሰሚጣሽ ትጨምሪልኛለሽ። ይኸውልሽ ዛሬ ጋሽ ለባብሰው ሲወጡ ወይዘሮ አለም ሳሎን ላይ ከች ብላ ጋሽን ፈጥና አርጋዛ የኔ ባል የኔ ፍቅር እያለች እያሻሸች መጀመር ትሽ እና ይሄን ነው ትልቅ ወሬ ያደረግሽው? ወይ ጉድ! መቼ ነገርኩሽ ነው? ሰሜ እና ምንድን ነው የምታንዛዡው? የተፈጠረው ነገር ሰበር ዜና ምናምን የቀበጣጠርሽው ነገር ተናገሪ። ከዛ ልጅ ጋሽም እንደለመዱት የኔ ፍቅር የኔ ማር የኔ አሟላይ ምናምን እያልኩሽ ሳም ዳበስ ግን ድሮም ቢያደርጉትም የዛሬው ይለያል። ቤዚ ከዛ ምን ሊያደርጉ ነው እነዚህ ሰዎች ብዬ ዝም ብዬ ሳይ ግሩም የሆነ መረጃ ከጆሮ ጥልቅ ነው። ቤዚ የምን ጉድ ነው ደግሞ? ቤዚ ይሄን ነገር ስነግርሽ ምን ያህል እንደምትከፊ ሳስብ እኔ ደግሞ ለምንድን ነው የምከፋው? ጋሼ እንደዛ የሚወዱሽ እንደዛ የሚያስቡልሽ የሚያሳሱልሽ አባትሽ በዚህሽ ባለም ቀይረውሽ ከቤት ሊያባርሩሽ ነው። ምን ጠላትሽ ከው ይበል። እኔም እንዳንቺ ነገሩን ስሰማ እንዴ ከውን ያልኩት አልገባኝም። ቆይ ለምንድን ነው እኔን የሚያባረረኝ? አባዬ የሰማው ነገር አለ እንዴ? እኔና አለም መጣላታችን ያውቃል? በሱ ብቻ ቢሆን ጥሩ። አረ ትልቅ ጉድ አልሰማሽም? ደግሞ የምን ጉድ ነው? ቤዚ እንግዲህ ቁርጥ ነው። አለም ቀድማሻለች። እሷ ደግሞ በምንድን ነው የቀደመችው? አለምዬ እርጉዝ ነች። ምን? እኔ ልደንግጥ? እኔም እንዳንቺ እንዲሰማው ድንግጥ ነው ያልኩት። ቤዚ እንግዲህ ይኸውልሽ ጋሼ አለም እርጉዝ ስለሆነች አንቺን አባረው የአንቺን ክፍል አጽድተው አለምን እዚያ ክፍል ሊከባከቧት ነው። ቆይ ግን ጋሼ ምን ያህልስ በፍቅር ቢታወሩ እንዴት በአንድ ልጃቸው ባንቺ ይህን ያህል ይጨክናሉ? ሰውስ ቢሰማ እንደ ሰፈር ቢሰማ ምን ይላል? አንቺ እስከ ክፍልሽ ተባረሽ ልትሆኚ ነው። ለካስ ይሄንን ስላገኘች ነው ቅድም እንደዛ ይገላመጠችኝ። እቺ ባፍ እኔማ እሰራላታለሁ። ጭራሽ እርጉዝ ነች። ዛሬውን ነው ማባረራት ገልቱ። እኔ ግን ምንም ደስ አላለኝ። እርጉዝ እኮ አትመስልም። ምንም አይመስልም እንዴ! እርጉዝ እኮ ከለሩ ላይ ምልክት አለው። የሆነ ነገር ያቅለሽልሽዋል፣ የሆነ ነገር ያምረዋል። ይሄን አድርጉልኝ ይላል፣ እትፍትፍ ይላል። ይቺ የምንም የእርጉዝ ምልክት የላትም። ይሄ ነገር ይመስለኛል አንቺን ለማባረር ሆን ተብሎ የተፈጠረ ነው። ምንም አያምረኝም። እርጉዝ አይደለችም እንጂ። እውነትሽን ነው ብርቄ፣ ሊሆን ይችላል። አለም ሳትቀድመኝ መቅደም አለብኝ። ይሄን የመሰለ ወላጆች እኔ ባልኖር ይሄን ወሬ ተሰማዋለሽ? በይበርጭ አንቺ ብርቄ፣ ደህና ወሬ እንዳወራ ሰው ገንዘብ ጨምርሽ ታታፍሪም እንዴ? መርዶ እኮ ነው የነገርሽኝ። እንዴ እኔ አንቺ የምታደርጊውን ከአቤል ጋር መንገድ ለመንገድ የምትሽከራከሪውን እኮ የጋሼ ብነግራቸው ብር አገኛለሁ። አንቺ ልጅም ሰጣሽኝ። አክሽን ዘግታሽ ግቢ ብርቄ። እንግዲህ ቤዚ ታዩሽ እማ ቻው። የማንም መጫወቻ አሉ? ምን አንገባግባታለሁ? ምንድነው ደግሞ የምትንሿኮቱ? ምን እንደተፈጠረ አልሰማሽ? እኔ እሷን አቃጥዬ ከዚህ ቤት አስወጣታለሁ ስል ጭራሽ እሷ ምናምን ብላ ተረጋግታ ወደ ውስጥ አልገባች እንዴ? ቆይ እኔ ምንድነው ማድረግ ያለብኝ? አለምን ከዚህ ቤት ነቅዬ ለመውጣት ምንድነው ማድረግ ያለብኝ? አይቼ እንኳን አንቺ መንቀረሽ ለትያ ምንታች እንኳን
ለማስቀባት እየተደላደለች አንቺን አስወጥታ ለምን ወልዳ ለመተኛ ተወልዳ ለምሳሌ እየተመናቀረች ለዚህ ቤት አይደለም እኮ ለሰፈሩ አባውራ ነኝ ያለች እኮ ለዚህ ሰፈር እኮ አባገነን ገዢ ነኝ ያለች እኮ ከዚህ ቤት የምትወጣ አይመስለኝም። ናቆሽ ምንድን ነው ማድረግ ያለብኝ? መፍትሄ አለሽ? ቤዚኪ አንቺ ብቻ ብራንኳን አምጪ። እኔ በጣም ትልቅ ዜና አስቤለታል። መጀመሪያ ዘዴውን ነገር ከዛ ስለ ብሩ እናስብበታለን። አንቺ ደግሞ ዜዴውን ነገር አንቺ ሴትዮ ግን ቆይ ምን አይነት ሰው ነሽ? ምንድነው ሁሉ ጊዜ ብር 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 እንዴ? ያለ ብር ህይወት የለሽም እንዴ? ሌላ ሰው አንድ ወር ባቀብል እኮ እኔ ስንት ብር አወጣለሁ? ቤዝዬ እኔ እኮ ልጅ ነሽ ብዬ ነው እንጂ በሻይ ብር እኮ ነው የማቀብልሽ። ይህችን ሴት ከዚህ ማልቀረም በእንደላት ነው የሚሻልሽ። እንደው አንቺ ብሯን አምጪ እንጂ ከዚህ ቤት አይደለም እዚች ምድር ላይ አገሯ ላይ እግሯ እንዳይረግጥ ማለት ነው። የወለደችው እንኳን አምቦ ጫብጫ እንድጥል ማለት ነው። አንቺ ዝም በይ። እኔማ አንዳንዴ ሳስብ ሀሳብሽ ሁሉ ገንዘብ ነው። ስለኔ ራሱ ያን ያክል የምትጨነቅ አይመስለኝም። ብር ካለ እኔንም ከመሸጥ ወደኋላ የምታይ አይመስለኝም። አሁን ሰጠሁሽ ብለሽ ነው ያለን የምትወቅሽ? ሻም እሱን ተይውና መላው ንገሪኝ። 200 ብር ነው በርቄ። እሱን ተይውና መላው ምንድነው? ዝም ብለሽ የምትዘላብጁ? በቃ ተናገሪ፣ ምንድነው? አንቺ በቃ ከ200 አትጨምሪ እንዴ? በርቄ ንገሪኝና ጨምርልሻለሁ። 200 ማለት ነው። በርቄ መፍትሄውን ንገሪኝ፣ ሌላ ወሬ አትቀባጥሪ። ቢያንስ 1000 ብር አምጪ። ወሬውን ከነገርኩሽ በኋላ አንድ ሺህ የምትፈልጊያለሽ? 1000 አምጪ። 200 ብር ጨምርልሻለሁ። ካልነገርሽኝ ስትፈልጊ ታዩ። ይኸውልሽ ከእሷ ጋር ስትቃጠይ ከምትኖሪ እዚህ ቤት 1000 ብር አምጪ። አለቅ ምንሽ አንቺ አትራችም እንዴ? ብርቄ እቺን ሴት ከዚህ ቤት መንቀር ብጥልልሽ ነው የሚሻልሽ። ብርቄ በደንብ ስሚ። እኔ እኮ አለቃሽ ነኝ። በጣም ያበዛሽው አልመሰለሽም? አለቃና ብር ይለያያል። እኔ ልሰራ እንጂ አለቃ የለሹ ወደ ላቀበት አይደለም። እንደውም ተይው፣ እኔ እኮ ቤዛ ነኝ። ምንም ነገር አያመጣኝም። እያንዳንዱ ነገር ደርስበታለሁ። ቻው ምን ትሆናለች ማለት ነው። አንቺ 200 እንኳን የምትጨምሪባት በቃሽ በቃ ስሚ፣ ከማንም ጋር ስትንዘላዘይ ቆይተሽ አባቴን አረገዝኩት አልሽው አይደለ? ትሰሚኛለሽ? የአባቴ ልጅ እኔ ብቻ ነኝ። የዚህ ቤት ንግስት እኔ ብቻ ነኝ። አባቴ ከኔ ውጭ ማንም ልጅ የለውም። ምን ማለት ፈልገሽ ነው? ለምን ስርዓት አይኖርሽም? ቤዛ በደንብ አድርገሽ ስሚኛለሽ። አንቺ በጣም ብዙ ወዳጆች እንዳሉሽ አውቃለሁ። ባይሆን ወጥተሽ ዞር ብለሽ የልጅሽን አባት ትፈልጊ ነው የሚሻልሽ። ስነ ስርዓት ይኖርሽ። ከሰው ጋር ስለተግባባሁኝ ክብር የሌለኝ ሴት እንዳልመስልሽ። ስርዓትና ክብር ያለኝ ሴት ነኝ። እሺ ተይ እንጂ ስርዓትና ክብር ያለሽ ሴት ነሽ። አለም እንታወቃለን እኮ። ሲጀመር ለአባት የምትገባ አይነት ሴት አይደለሽም ቤዛ። ስርዓት መስመር እያለፍሽ ነው። መስመር እያለፍሽ ነው። ስርዓት ይኑርሽ፣ ክብር ይኑርሽ። ሰምኛለሽ? ካንቺ የተሻለ ሁሉም ነገር ቤዛ። ይሄን እስቲ ቆንጆ ነኝ፣ የተማርኩ ነኝ፣ አባቴ በጣም የሚወደኝ ልጅ ነኝ፣ የቤቱ ንግስት ነኝ። አንቺ ግን እኔ ካሉኝ ነገሮች ውስጥ አንዱ እንኳን የለሽም። እስቲ ራስሽን እዩ ምን እንደምትመስይ። ቆይ እኔ የምለው ከዚህ ውጭ ልብስ የለሽም እንዴ? ወይ ካሉኝ ነገር እንዴት ትለቅሻለሽ? ቤዛ ለምሳሌ ቢያንስ እኮ ታላቅሽ ነኝ። እናትሽ እንኳን ባል ታላቅሽ እኮ ነኝ። በነገራችን ላይ ታላቅነት የሚገለጸው በአስተሳሰብ ነው፣ ባል አይደለም። ይልቅ ቤቱን ለቀሽ ትወጫለሽ ወይስ ዕቃሽን ልሰብስብልሽ? እውነት አትቸገሪ። ስነ ስርዓት ኦኬ። ስነ ስርዓት ምን ማለት እንደሆነ ላሳይሽ። ቤዛ ስርዓት ይኖርሽ። ቤዛ ስነ ስርዓት ይኖርሽ። ስርዓት ይኖርሽ። እስከዛሬ ለአባትሽ ስለ ያከበርኩሽ። እውነት ለአባትሽ ስትይ ነው ያከበርሽ። ቆይ ለምን ቤቱን ለቀሽ አትወጪልንም? ቤዛ እንዴ ቆይ እኔ የምለው የሰው ቤት ውስጥ ገብቶ እንደዚህ የቤቱ ራስ ካልሆንኩኝ ማለት አለ እንዴ? ለምን አትወጪም? ቤዛ ቤዛ ወይኔ ቤዛ ምንድን ነው? ምን ደረጃ ነው?
አይገርምሽም? ልትቀጠቅጠኝ ነበር እኮ። ምንድን ነው? አባቴ ይምጣች። ልትወያለሁ ዋጋሽን ነው የምሰጥሽ። አንቺ ውሻ ረፊ ልቀቂ። ደበደበቻት እኮ ደበደበችሽ። ከዚህ በላይ ልደበድበኝ ነው እንዴ? ቤዛ ልቀቂ። አንቺ ደግሞ ተወድብሻል። ቤዛ ሰበበኛ ቤዛ ደማጅሽን ወደዛ እውነት መጣሽ እንዴ? ያየሻል እንዴ ስትመጫ? ዞር በይ እባክሽ ወደዛ። አንቺ ደግሞ ሲጀመራችሁ ባለጌ ነሽ። እሺ አባቴ ልትቀሚኝ ነበር አይደል? በቃ ከቤት ውጪልኝ። በቃ ውጪ አልፈልግሽም። ውጪ ለአባትሽ ስል ነው። አባቴ ለቀሽ ውጪ። በቃ ከቤት ውጪልኝ። ልቀቂኝ። እንዴ ለቀውኝ በቃ ልቀቂኝ። ሰሚኛለሽ? የምትወጪ ከሆነ ቤቴ ለቀሽ ውጪ። አትንኪኝ። ስርዓት ኑርሽ። ትጎዳብሻለሽ። ረፊ እናቴ ረፊ አትንኪኝ። ረፊ በቃ የእናቴን ቦታ ለመቀማት ነው አይደል ቤታችን ድረስ የመጣሽው? በቃ ዝምብኝ በእናትሽ እናቴ ነኝ። እጂ ነገረኛ ልትገያለሁ እንዴ? ዋጋሽን ሳልሰጥሽ ደግሞ ልቀቂኝ። ገብተሽ ልትገያለሁ ልትሳት ልቀቁኝ። ልቀቁኝ። ነይ ጎሻ ከማንም ጋር ስትንዘላዘይ ቆይተሽ አባቴን አረገዝኩት አልሽው አይደለ? ባይሆን ወጥተሽ ዞር ብለሽ የልጅሽን አባት ትፈልጊ ነው የሚሻለው። ስርዓትና ክብር ያለሽ ሴት ነሽ። አለም እንታወቃለን እኮ ሲጀመር ለአባት የምትገባ አይነት ሴት አይደለሽ። አንቺ ግን እኔ ካሉኝ ነገሮች ውስጥ አንዱ እንኳን የለሽም። እስቲ ራስሽን እዩ ምን እንደምትመስይ። ይልቅ ቤቱን ለቀሽ ትወጫለሽ ወይስ ዕቃሽን ልሰብስብልሽ? ሄሎ ጋሼ፣ ይቺ አለም ቤዛ እንደበደበቻት። አዎ ጋሼ ገደለቻት። በጣም ደብታለች። ጋሼ የደራ ልጅን በጣም ነው የደበደበች። እና ልጅዎትን ተረከቡ። ጋሼ እዚህ ቤት መቀመጥ አልፈልግም። እኔ እንጃ ድንገት ገብተው ነው መኝታ ቤት የተደባደቡት። አዎ ጋሼ፣ አዎ በጣም ጎርታታለች። ደም ሁሉ ሆኖ ይፈሳል ከዚህ ከግንባሯ። አሁን እኔ ባልኖርኩ ኖሮ እላለሁ ዛሬ ስንት ውጭ ባረገፉ እዚህ ቤት ባልኖርኩኝ። በጣም ጎዳቻት። ዝም ብላ ድንገት ነው ያነቀቻት። እዛ መኝታ ቤት ገብታ እንዴ ለምን አላለቅስም ጋሼ? በጣም ደሟን እኮ ብታየው እንዲህ በግንባሯ ሁላ ነው የሚፈሰው። እሺ ተሎና ጋሼ፣ እኔ ከፈለኛ ሐኪም ቤት መሄድ ካለባት በቃ ምን ላድርጋት ታዲያ? በቃ ዝም ብዬ እንዲህ ሶፋ ድግፍ አድርጌ አስቀምጫታለሁ። ምንም አላወራችኝም። መጀመሪያ ታወራኝ ነበረ። እኔ ነግሬ ነበር መጀመሪያ ልጅ ምንም ማድረግ አልቻልኩም እኔ። አባቴ ነው የማምረው። በእግዚአብሔር ምንድን ነው የተፈጠረው? ልጄ ምንድን ነው የተፈጠረው? ምን ሆናችሁ ነው? አለም እንዴ አባዬ ወገቤን በጣም እያመመኝ። እሱ ጋር ትንካኝ አባዬ፣ በጣም እያመመኝ ነው። ምን ተጣልታችሁ ነው? አለም ዲቃላ ብላ
ደበደበች። ማን? አንቺን ነው ደቃላ አለች? ይሄማ በፍጹም አይሆንም፣ አታረገው። አባ እኔ እኮ ላንተ ብዬ በጣም ብዙ ነገሮችን ቻልኩ። እሷ ግን ሁሉ ጊዜ ሰው ፊት ታዋርደኛለች፣ ታንቋሽሸኛለች። ቆይ ይሄ ለኔ ይገባል እንዴ? አሁን ግን በቃኝ። እኔ መሮኛል። ይሄ ህይወት በጣም አስጠልቶኛል። ቤዛ አንቺ ነው ደቃላ አለች? ይሄማ አይደረግም፣ አታረገው። እንዴት አንቺን ደቃላ ትልሻለች? ምን ማለት ነው? አባዬ በቃ አትናደድ፣ ደግሞ በኋላ ያመሃል። እንዴት አልናደድ? አንድ ልጄ ላይ እጇን ታነሳለች። ደሞስ ድቃላ ማለት ምን ማለት ነው? እኔ ነኝ ጥፋተኛ። ያኔ ተውስባል ብተው ምን ነበር? አባዬ እኔ እኮ አትንገሩት ያልኩት ለዚህ ነበር። ለነገሩ ብርቄ ነች። እስከ መቼ እንደዚህ ኩርምት ብለሽ ትሰቃያለሽ ብላ ንገሩ ያለችኝ። ግን አባዬ በቃ አትናደድሽ። ልጄ ይቅር በይኝ፣ በድዬሻለሁ። ይቅር በይኝ። ስንት ነገር ለአንቺ ማድረግ ሲገባኝ የራሴን ስሜት አስቀድሜ ጭራሽ ሊያስደብድብሽ፣ ጭራሽ አስደበደብኩሽ። ከሷም ብሶ አንቺን ትሰድብሻለች። ኧረ አባዬ በቃ ተረጋጋ። እኔ እኮ እችላለሁ፣ እድሌ ነው። እስከዛሬም ላንተ ብዬ ነው የታገስኩት። ግን አባዬ ቆይ እንደማየነት ሴታተኖችን ሴትዮ ያገባሃት እንዴ? ቆይ እኔ ስለምንድን ነው እንደዚህ እንድትሰቃየ ፈረዳችሁብኝ? አባዬ አለም እኮ በጣም ክፉ ሴት ነች። በጣም ነው የምታሰቃየኝ፣ በጣም ነው የምታንገላታኝ። አንተ ስትኖር አውቃት ትመስላለች። ልክ አንተ ከወጣ በኋላ ግን ሴጣን ነው የምትሆነው። እቺ ሴጣን ናት አባዬ። ለአንተም ሚስት አትሆንም፣ ለእኔም ደግሞ እናት አትሆንም። እባክህን አባዬ እቺ ሴትዮ ከዚህ ቤት አስወጣት። ካልሆነ ግን እኔ መሞቴ ነው። እንደ እናትሽ አይነት ሰውማ መቼም አይፈጠርም፣ መቼም። አባዬ አሁን ግን አልቻልኩም። እናቴ በጣም እየናፈቀችኝ ነው። በቃ እኔም ሁሉም ነገር ይቅርብኝና እናቴ ጋር በሄድኩ። ለዛ አትበይ ልጅ፣ ደግመሽ አታሳምኝ። አለም አቤት ተሽ አንቺ እንዴት ልጄን ድቃላ አልሻል? ማለት አሁን ያላልኩም ተሽ እና ምንም ሰትያት ነው አይኗ እስከሚያብጥ ድረስ ያለቀሰችው? እንደዚህ ሻሻ ያሰረችው? እንደዚህ ያለቀሰችው? እስኪ ንገሪኝ፣ ምን ይዘጋሻል? ታውቂያለሽ፣ ብዙ ነገር ስለ ልጄ ነግሬሻለሁ። እንዴት ሆኖ ነው አንቺ መረዳት አቃተሽ? አንተ አልገባም ተሽ። ምን ስትለኝ እንደነበር እራሷን ጠይቃት። ይኸውልህ አባዬ፣ ዝም በይ ልጄ። ይልቁንስ እሷን በዚህ ልክ ማሸማቀቅ ለምን ፈለግሽ? ባከበረችሽ፣ እንደ እናቷ ባየችሽ፣ በተንከባከበችሽ። የምታምን ከሆነ እኔ ምንም የተናገርኳት ነገር የለም እያልኩት ነው። የሚገርም ነው። እንደዚህ አይነት ባህሪ እንዳለሽ አላውቅም ነበር በፍጹም። ተሽሙት ነው ያልዋሸሁክም። ለካ እስከዛሬ ድረስ የምትነግሪኝ ሁሉ ውሸት ነበር። አይን ያወጣ ውሸት ጀመርሽ። የዚህን አይደል አታምነኝም ማለት ነው? እስቲ ምን ስትለኝ እንደነበር ለምን ራሷን አትጠይቃትም? ሲጀመር እኔ እስካሁን ድረስ ለአንተ ብዬ ነው ብዙ ነገሮችን ችዬ የተቀመጥኩት። ብርቄ አቤት ጋሽ። እስቲ ንገሪ፣ የሆነው ምንድን ነው የሆነው? እቺ ማለት ለዚህን ጉሮሮን አንቃ እንደዚህ እየጣለች ነው ያደረሰው። አዎ በጣም ነበር ያነቀችኝ። ሳውራ ራሱ ጉሮሮዬን በጣም እየከረከረኝ ነው። በጣም ነው ያነቀችኝ። አንቺ መቼ ነው አንገቷን ያዝኳት? አንቺ ትልቅ ሰው አይደለሽ እንዴ? ለምንድን ነው የምትዋሽው? እውነቱን ያየሽውን አትናገርም እንዴ? እንግዲህ እኔ አለም እውነቱን የተናገረኝ የተባሉት ያየሁትን ተናገርኩ። አንቀሻትና እንደዚህ ጥለሻል ነው ያደረሰው። እኔ ባልደስ ልትያት ነበር እንዴ? ትልቅ ሰው ነሽ፣ ካንቺ ይሄን አልጠብቅም። እሺ ብትቺ እውነቱን ነበር መናገር የነበረብሽ። በትልቅነቴማ እውነቱን ተናገርኩ። እንደዚህ እድሜ ሸል ነበር። ታዲያ መቼ ነው ያነኳት? እስኪ ዝም በይ። አታፍርም እንዴ አንቺ? እውነቱን ተናግረሽ ማስታረቅ ሲገባሽ ጭራሽ እየዋሸሽ ሰው ታጣያለሽ። ካንቺ አልጠብቅም። በጣም ነው የምታሳዝኙ። እሺ አሁን ሌላ ምንም አይነት ዝባዝንኪ ውሸት አልፈልግም። ቤቴን ለቀሽልኝ ውጭ። ተሽ እኔን ውጭ ቤቴን ለቀሽልኝ። እንዴት አድርጌ እንዳሳደኳል ምን እንደነገርኩሽ ራስሽ ታውቂያለሽ አይደለም እንዴ?
እንደዚህ አድርገሽ እንደዚህ ደብድበሽ አይኗ እስከሚያብጠው ድረስ አድርገሽ የጠበቅሽኝን ልጅ አንቺ ነሽ። ከአንቺ ጋር እኔ አብሬ አንድ ቤት መዘልቀው። ቤቴን ለቀሽልኝ ውጪ አሁን ቶሎ። ተሽሽ ያወራነውስ ልጃችንስ? የምን ልጅ ዝባዝንኬ ምንም የማውቀው ነገር የለም። ከፈለግሽ ማስወረድ ትችላለሽ። ቤቴን ለቀሽልኝ ውጪ። በጣም ነው የምታሳዝነው። ከአንተ ይህን አልጠብቅም ነበር። ውጪልኝ። ክደት በቃ አይዞሽ እራስሽን ወራደ የኔ ጀግና እንዴት እንዳኮራሽ! ነይ ቀጥኝ በእናትሽ። አልነገርኩሽም ነበር? እኔ እኮ ዘይድና በጅላታለን። ኧረ ተንኩል በጣም ነው ያኮራሽኝ። እኔ የምለው ቆይ ግን ከየት ነው የተማርሽው? እና በዚህ ሽልማት አይገባኝም ታዲያ ለዚህ? ኧረ ምን ሽልማት ብቻ ከነ ቦነሱ ነው እንጂ። አሁን እኮ እዚህ ቤት ውስጥ በነፃነት ነው የምኖረው። አዛዥ የለብኝ። እንደዚህ አድርጊ እንደዚህ የሚጨቃጨቀኝ የለ። አሁን ከቤቷ ንግስት ነኝ። ከአሁንም በኋላማ ጋሸም እኮ ተስፋ ቆረጡ። ሂጂ ውጪ፣ ይህን ከማየት በላይ ምን ትያለሽ? ውጪ አሏት እኮ። እና ለአባቴ እኮ ብቸኛ ልጅ ነኝ። በጣም የገረመኝ ነገር ግን በዚህ ሁሉ መሀል አባቴ ምን ያህል እንደሚወደኝ የተረዳሁት። አየን እኮ ሌላ እንጂ ቁጭ ብለን አስወርጂ፣ ጭራሽ ልጅሽንም አስወርጂ ከነ ቡርሳሽ ጠረግ በይ። ከዚህ በላይ ምን ነኝ? አባዬ ምን አይነት ቤት ነው እንደው? ምንድነው ማረገው አሁን? ጭራሽ በቤቴ እሺ፣ ደግሞ ምን ቀረ? ምን ቀራትና ነው ከጀርባ ልታርድ? ቤቢ በቃ አሁን አባዬ እንዳይመጣ ወደ ስራሽ ሂጂ። እናያችን ነገር ታዲያ አይገባኝም። ውይ ብርቄ በቃ ይሄን ነገር አትረሺውም አይደል? ለማንኛውም ዛሬ ስላኮራሽኝ በደንብ አድርጌ ነው የምሰጥሽ። ይልቅ በቃ አባዬ ሳይመጣ ወደ ውስጥ ግቢ። እውነት ሰጥሻለሁ ብርቄ፣ ዛሬ ደስ ብሎኛል። ሰጥሻለሁ። በቃ አባዬ ሳይመጣ ግቢ። እሺ በቃ። አይ አባዬ ለካስ ይወደኛል። አይ ቢዚ ጀግና እኮ ነኝ። ያሰብኩትን ነገር በስተመጨረሻም ቢሆን አሳክቻለሁ። የት አባቷ ሲጀመረን በሰው ቤት ነበር ዘላ የገባችሁ። መንቅር አስወጣልኝ። አየኔ አባት ጀግና እኮ። ለነገሩ ደም ነው። እኔም አንዳንድ ነገሮችን ካስተስጃለሁ። ብቻ በጣም ነው ደስ ያለኝ። ተንኮሌ በመጨረሻም ቢሆን ተሳክቶልኛል። በሰላም አይኖ እንዴት ልጄ እንደዚህ ብላ ትሰድበኛለች? ምን ቀራሽ? ተሺ አንዴ ታዳምጠኛለህ? ምንድነው የምሰማሽ? እንደዚህ ያዘንክብኝ እውነቱን ሳልነግርህ ብዬ ጥሩ አይደለም ብዬ ስላሰብኩ ነው የደወልኩልህ። የምን እውነት? አንድ ደቂቃ ብቻ ስጠኝ፣ እውነቱን ልንገርህ። እሺ ምንድነው የምሰማሽ? የተፈጠረውን ልንገርህ። አንደኛ እኔ ውጪ ከጎረምሳ ጋር ቆማ አይቻት ለምን ከጎረምሳ ጋር ቆምሽ ብዬ ቢያንስ አንተ ብታያትና ቅር እንደምትሰይ ስለነገርኳትና ስለመከርኳት ነው የተበሳጨችብኝም የጠመደችኝ። ምን ማድረግ ነበረብኝ ተሽ? በዛ ላይ ቤት ውስጥ እኔ ባልነካዋት ሰራተኛው የምትለው ሌላ፣ እሷ
እሷ የምትለው ሌላ። እኔ መኝታ ቤት ቁጭ ብዬ ባለሁበት እቤት ልብሴን እያጣጠፍኩ ባለሁበት ሰዓት መጣች። ማርገዜን ራሱ ከማን እንዳወቀችና እንዴት እንደሰማች ራሱ አላውቅም። ታሽ እውነቱን ስነግር ልብሴን ማመነቃቀር ጀመረች። ረፊት ታይ አልኳት። ምንም ልትሰማኝ አልቻለች። እንደዛ እየተጨቃጨቀን መታ ነው ብርቅ ያገላገለች። ምን አይታ ራሱ አንገቷን አንቃት እንዳለችና እንዳወራች ምንም ሊገባኝ አልቻለም። ታሽ እኔ በደንብ ታውቀኛለህ። ካንተ በላይ የሚያውቀው ሰው እንደልጅ ደግሞ በደንብ ታውቃለህ። እንኳን ያንተ ልጅ አይደለምና ሌላ ሰው እንኳን ላይ እጄን ማነሳ ሰው ነኝ። ታሽ ቢያንስ እኮ የምችለውና ያቅሜን ምክር ሰጣለሁ እንጂ ማንም ላይ እጄን እንደማናነሳ ታውቃለህ። ግን ቢያንስ ያለውን እውነት መስማት ካለብህ እንድታቅ ብዬ ነው የደወልኩኝ። ሌላ ነገር ምንም አላስቸግረም። ታሽ አመሰግናለሁ ስላዳመጥክ። ድጋሚ ማረብሽ መልሼ እደውልልሻለሁ። እሺ ቤዛ። አቤት አባዬ። ቤዛ ነይ እስኪ። አቤት አባ። ምንድን ነው የተፈጠረው? እስኪ ንገሪኝ። አባዬ እኔ እኮ ቅድምም ነገር ያለው ምን መሰለህ የተፈጠረው፣ እኔ ሀገር ሰላም ብዬ ውጭ ነበርኩኝ። ከዛ መጥቼ ልብሴን ማስተካከል ጀመርኩ። ከዛ መጣችና በጣም ታመናጭቀኛለች፣ ትሰድበኛለች። እኔ ደግሞ ለአንተ ብዬ እሷን ላለማስከፋት ብዬ ዝም አልኩኝ። ከዛ ግን የማይሆኑ ቃሎችን ትናገረኛለች። አንቺ ዲቃላ ዝም ብለሽ ነው የመጣሽው፣ የኔና አባትሽን ህይወት ነው የምትበጠብጪው፣ ቆይ ለምን አትወጪም? ብቻ ምን ልበልህ አባ፣ በጣም ብዙ ቃሎችን ተናገረችው። ከዛም አልፎ ደግሞ ከመሳደብን ብሳ መማታት ጀመረች። ያጣጠፍኩትን ልብስ እንዳለ መሬት ላይ በተነችው። ከመበተን አልፎም ደግሞ ትረጋግጠዋለች። አባዬ ቆይ ምን አደረኳት? እስቲ ቁጭ በይ፣ ቁጭ በይ እስቲ። ብርቄ ነይ እስቲ። እስቲ ምንድን ነው የተፈጠረው? የተፈጠረውን እስኪ ንገሪኝ። መጀመሪያ አለም መኝታ ቤት ነበረች። ልብስን እያጣጠፈች ነበር። ከዛ ቤዛን ጠራቻት። ቤዛ ተጠርታ ከሄደች በኋላ ለምን ልብስ አታጥቢም ብላ ቤዛን ጠይቀቻታለሁ። እኔ ደግሞ ጥናት ላይ ነበርኩኝ። ልብስ አላጥብም አልተመቸኝ ስትላት ከዛ አለም ተነስታ ቤዛ ጉሮሯን አለቀቻትና ተደባደቡ። ሂጅ ገላገልኳቸው በቃ። እናንተ ውሸታሞች! እናንተ በራሳችሁ ጊዜ በፈጠራችሁት ችግር ምንም አታውቀውን ልጅ ነው እንዴ አውጥቼ ጣልኳት? አባዬ በእውነት እኮ እንደምታስበው አይደለም። አባዬ ቆይ አንዴ ስማኝ። አባዬ አንቺ ማትረቢ ነይ ቁጭ በይ፣ ነይ ቁጭ በይ። ቤዛ ቆይ ምን ችግር ውስጥ ነው የከተትሽኝ? ኧረ ጭራሽ ሶፋ ላይ መሬት ላይ ቁጭ በይ፣ ቁጭ በይ። ቆይ አንቺ ያምሻል እንዴ? ጤነኛ አይደለሽም? እስከዛሬ የምከፍልሽ ገንዘብ እንኳን ምን ታረጊ ነው? ገንዘቤን እስከዛሬ ፎጭ አድርጌ እኮ የምከፍለው እኔ የምልሽ ነገር እያንዳንዱ የምታረጊ ነው አይደለም እንዴ? ድንገት ስጠይቀኝ ጋሽ ተደናገጥኩ። መጀመሪያውን አትነግሪኝም ነበር? ምን ነበር ማለት ነበር? እውነት ተደናገጥሽ? ብርቄ መጀመሪያ ታከሚ፣ ጤነኛ አትመስይም። ይኸውልሽ ተነጋግረን እኮ አንቺ አይደለሽ እንዴ ቆይ መፍትሄ ብለሽ የነገርሽኝ እንዴ? የነገርሽኝ መፍትሄ እኮ የተገበርኩት ምንም የምነግርሽ። ሲጀምር እኔ የነገርኩትን ነገር ከሰማሽ በኋላ እኮ አንቺ መቀጠል ያለብሽ። እሱ ዝም ብሎ ሲያመጣሽ ልብስ ስትታጠብ አነቀቻት። ምን ነበር የተባባለው? አንቺ የነገርሽኝ እኮ ጋሽ አልሰማሁም እኮ። እና ባትሰሚስ አትገምችም እንዴ? ወይ እናቴ ተጫወትሽብኝ አይደለም እንዴ? በየቀኑ እኮ ገንዘቤን የምገፈግፈው ትክክለኛ ነገር እንድትሰሪ ነው እንጂ ነገሮችን እንድታበላሻሽ አይደለም። ጋሽ እኮ ድንገት ስጠይቀኝ ተደናገጥኩኝ። ምን ልበል? መጀመሪያ ታስጠነቅቂኝ ነበር። እባክሽ መጀመሪያ ላስጠንቅቅሽ እንዴ? እያንዳንዱን መፍትሄ ብለሽ እኮ የነገርሽኝ አንቺ ነሽ እንዴ? የነገርሽኝን መፍትሄ ጠፍቶብሽ ነው? ንገሪኝ፣ ጠፍቶብሽ ነው? እኔ ደነገጥኩኝ እንጂ ደነገጥሽ። አሁን እኮ ህይወቴን እኮ ነው ያበላሻሸሽው። እሺ አሁን አባዬ ምንድን ነው የሚለኝ? ምንድን ነው ከአሁን በኋላ የማደርገው?
ብርቄ ተጫወትሽብኝ። ያደረግሽው ነገር መቼም አልገባሽም። ያደረግሽው ለእያንዳንዱ ነገር ዋጋሽ ነው የምሰጥሽ። ይችላልሽ ማየት አልፈልግም። ወይኔ ምንድን ነው የማደርገው? በቃ እኮ አባቴን ጠልቶኛል። እኔ እኮ አባቴን ትኩረት ለማግኘት ብዬ እንጂ ክፉ መሆን ፈልጌ አልነበረም። ምንድን ነው የማደርገው? ብርቄ ተጫወተችብኝ አይደል? ላደረገችኝ ለእያንዳንዱ ነገር ዋጋዋን ነው የምሰጣት። ማትረባ ድሮ እሷን ማመኔ። ምንድን ነው የማደርገው? ችግር ውስጥ ነው የገባው። ምንድን ነው የማደርገው? ትንሽ ቢማን ትጎጃለሽ። በቃ ትጎጃለሽ። ትንሽ በታለሽ ምን ታወጫለሽ? በቃ ልጅ ማለት ትንሽ ጊዜ ትንሽ ብለሽ ብርቄ፣ እኔ ምግብ አልፈልግም። የአባቴን ብቻ ነው የምፈልገው። እንዴት ይሻላል? እኮ የት እንደሄደ እራሱ አላውቅም። ከአሁን እኮ በቃ አባቴ፣ እባክሽን ብርቄ፣ እባክሽ ልለምንሽ፣ መፍትሄ ካለሽ ንገሪኝ። በቃ እኔ እኮ ተደናገጥኩ። ምንም መላው ጠፋብኝ እኮ። እንዴት ነው መላስ የሚፈለገው? እናንተ ቤዛ፣ ብርቄ፣ ቤዛ እንደዚህ ነው እንዴ ያሳደግኳችሁ? እንደዚህ ነው ሳሳድጋችሁ? የቤታችን ስነ ምግባር እንደዚህ ነው? አኗኗራችን እንደዚህ ነው? ከዚህ በፊት እንደዚህ ነበር? እንዴት ሆኖ ነው እንደዚህ ልትበቁ የቻላችሁ? ስለዚህ የቤታችንን ስነ ምግባር፣ አስተዳደጋችን፣ ክብራችን ይሄ ነው እንዴ? አንቺን ሳሳድግሽ እንደዚህ ነው? ብርቄ፣ አንቺስ ብትሆኝ ታላቅ አንቺ ነሽ። ነገራቶቹ ቢጠፉ እንኳን ማስተካከል ያለብሽ አንቺ ነሽ። እኔ ሳልኖር ለቤቱ አላፍትና የሰጠሁሽ እኔ ነኝ አይደለም እንዴ? ስለዚህ አንዱን ወንጀለኛ፣ አንዱን ያየሁት ነገር ይሄ ነው ስነ ምግባር ይሄ ነው። በጣም 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 አዝኛለሁ የእውነት። ምክንያቱም ከእናንተ አልጠበቅኩም። ከፍተኛ ጥፋት ነው ያጠፋችሁት። ስለዚህ አሁን እኔ ምንም ነገር መናገር አልፈልግም። ምንም ነገር መናገር እስካሁን ድረስ ያጠፋችሁት ጥፋት አሁኑ ይቅርታ እንድትጠይቋት እፈልጋለሁ። ምክንያቱም ተገቢ አይደለም። ይቅርታ አጥፍቻለሁ፣ በድዬሻለሁ። ይቅርታ በይ። እባክሽ ይቅርታ አድርግልሽ። በቃ ተነሽ። ይቅርታ አድርግልሽ። አዎ ይቅርታ አድርግልሻለሁ። ይኸውልሽ አለኝ፣ እኔ በፍጹም አንቺን ላስከፋሽ ፈልጌ አይደለም አባዬ። እኔ በቃ አንተ ጊዜ እንድትሰጠኝና ለእኔ የምታስብልኝ ያክል ነው። እሷ ከመጣሽ በኋላ ደግሞ ጊዜ ሙሉ በሙሉ በእሷ አደረግ። ስለዚህ ትኩረት ለመሳብኝ እንጂ ክፉ ሆኜ ወይ ደግሞ አለምዬን ለመበደል ብዬ አይደለም። አለምዬ ለእኔ በጣም ጥሩ ሰው ናት። አንተም ደግሞ ለእኔ በጣም ጥሩ አባት ነህ። አለም ለእኔ ከማሰብ ውጭ አንድም ቀን ስለእኔ ክፉ ነገር አስባ አታውቅም። ደግሞ ቢበዛ ብትመክረኝ እንጂ መጥፎ ቃል እንኳን ተናግረኝ አታውቅም። አባዬ ያደረኩት ነገር አጠቃላይ ስህተት እንደሆነ አውቃለሁ።
ስለዚህ ምን ይቀበል? በቃ ትንሽ ልጅ አስተዋይ ልጅ እንደሆንሽ አውቃለሁ። በጣም ነው የምወዳችሁ። ነይ ብርቂ ነይ። ምክንያቱም ማንም ነገር ቢበላሽ በቤት እርስ በርስ ተከባብራችሁ ነው መኖር ያለባችሁ እንጂ እንደዚህ አይነት ነገር ከቤታችን ሁለተኛ እንዲፈጠር አልፈልግም። እሺ ወደ ስራችሁ ግቢ። አንቺ ብለሽ ወይኔ ቤዛ አንቺ ምን እንዳደረግሽ ታወቀሽ አይደለ? ጠላቴ ላይ እኮ ነው እግሯ ስር የወደኩት። ወይኔ ቤዛ የምን ቀስ በይ ነው? እንዴት ብዬ ነው ቀስ የምለው? ውስጤ ነደደ እኮ ነደደ። እንዴ ጠላቴ ላይ እግሯ ስር እኔ የምልሽ ዝም በይ አንቺ ዝም። እስከ ዛሬ እኮ ብሬን መከፍልሽ እያንዳንዱ ነገር እንድታስተካኪ ነው። ጭራሽ እያበለሻሸሽ እግሯ ስር እንድወድቅ እኮ ነው ያደረግሽኝ። እንዴ ዝም በይ። አሁን ወደ ሰላሙ ሄደሽን። ለማንኛውም በደንብ አድርገሽ እስከዛሬ ቆጥሬ የሰጠሁሽን ገንዘብ ቆጥሬ ይቀበልሻለሁ። እያንዳንዱን ገንዘቤን አምጪ። ስለ ገንዘቡ ከምታስብ ይልቅ ስለ ሰላም ማሰብ አይሻልም? የምን ሰላም ነው የምታወሪው? ሰላም ብንተሳሰብ ፍቅር አይሻልም? እኔ ላንቺ ፍቅር የምን ፍቅር ነው የምታወሪው? አሁን ያባለፈ ብር የስንት ዓመት ብር አምጪ ከምትይ በሰላም ብንኖር አይሻልም? ተይ እንጂ በሰላም እንኖር። የጠላት ዝም በይ ብርቄ አፋፌን አትበይኝ። ዝም በይ ላውራበት። ዝም በይ እንዴ! እንዴት ነው በሰላም የምንኖረው? እንዴት ነው በፍቅር የምንኖረው? ምንድነው ጠላትሽ? ምንድናት? ብርቄ ዝም በይ በቃ ዝም በይ። ጋሽ ይሰማሻል? ዝም በይ። ይስማኝ። እሱማ ውስጤ እንደነደደ አላየሁም። ይቅርታ ብለን ወጣን። አሁን እዚህ ስንጨቃጨቅ ሰው ምን ይላል? እኔ ቤዛ በማንም ሰው አልበገርም። ይቅርታ አልኩኝም እግሯ ስር ወደኩኝም መቼም ቢሆን አስቤ ይቅርታ ብሎ ደግሞ እንደገና ሌላ ውስጥ ልትገቢ ነው? ብርቄ ዝም በይ። አልደግመውም። ቆጥሬ የሰጠሁሽን ገንዘብ ቆጥሬ እረከብሻለሁ። ሂጂና ገንዘቤን አምጪ። እንግዲህ እኔም ደግሞ እስከዛሬ ድረስ ያደረግሻትን በሙሉ ደጋሽ ይለካል። ወይኔ ቤዛ የማንም ልቅምቃሚ እግር ስር ልወድቅ እንዴ? ይሄማ አይደረግም። አሁንም የሆነ ነገር አደርጋለሁ። እቺ ብርቄ እንደሆነች ምንም መፍትሄ የላትም።